ሰላም ጤና ይስጥልኝ። ዛሬ ብዙዎቻችሁ በጠየቃችሁ መሰረት ሰው ሰራሽ ሽፋሽፍቶችን ሳንጠቀም እንዴት የራሳችን ሽፋሽፍት ረጅምና ጥቅጥቅ ማድረግ እንደምንችል 10 ተፈጥሯዊ መፍትሄዎችን በክፍል ከፋብዬ ይዤላችሁ መጥቻለሁ። እነዚህን ዘዴዎች ተጠቅማችሁ ማለት በሙሉ እርግጠኝነት ሽፋሽፍታችሁ እንዳይረግፍና በፍጥነት እንዲያድግ ይረዳሉ። ይሄን ውጤታማ መረጃ ላይክ እያደረግን እንጀምረው። ክፍል 1 ለሽፋሽፍት እድገት የሚረዱ ዘይቶች። አንደኛ የጎሎ ዘይት። ይህ ለሽፋሽፍት እድገት ቁጥር 1 መፍትሄ ነው። በውስጡ ባለው ሪኮኖሊክ አሲድ አማካኝነት የደም ዝውውርን በማነቃቃት ሽፋሽፍትን ያረዝማል። ሁለተኛ የኮኮናት ዘይት። ሽፋሽፍታችን እንዳይሰባበርና እንዳይረግፍ የሚከላከል ፕሮቲን ስላለው በየቀኑ መቀባት ይመከራል። ሶስተኛ የወይራ ዘይት። ቫይታሚን ኢ እና ቫይታሚን ኬ ስላለው ሽፋሽፍትን በማጥቆር ጥቅጥቅ እንዲል ያደርጋል። አራተኛ ቪታሚን ኢ ዘይት የሽፋሽፍትን ህዋሳት እንዲታደሱና ጤናማ እንዲሆኑ ያደርጋል። ክፍል 2 የቤት ውስጥ ማስኮችና ልምዶች። አምስተኛ አሎቬራ። ትኩስ የአሎቬራ ጄል ሽፋሽፍታችን እርጥበት እንዲያገኝና እንዲለመልም ያደርገዋል። ስድስተኛ ግሪን ቲ። ቀዝቃዛ ግሪን ቲ በጥጥ በመጠቀም ሽፋሽፍታችሁን ማሸት በውስጡ ያለው ፍሌቮናይድስ እድገቱን ያፋጥነዋል። ሰባተኛ የሎሚ ልጣጭና የወይራ ዘይት። የሎሚ ልጣጭን ዘይት ውስጥ ዘብዝፎ በማቆየት ያንን ዘይት መቀባት ለሽፋሽፍት ጤንነት በጣም አሪፍ ነው። ክፍል 3 የጥንቃቄና የአመጋገብ መንገዶች። ስምንተኛ ሽፋሽፍትን ማበጠር። በንጹህ ማስካራ ብሩሽ በቀን 2 ጊዜ ማበጠር የደም ዝውውርን በማነቃቃት እድገትን ይጨምራል። ዘጠነኛ ሜካፕን በሚገባ ማጽዳት። ማታ ከመተኛታችሁ በፊት ማስካራውን የአይን ሜካፕን በሚገባ ማጽዳት ሽፋሽፍት እንዳይረግፍ ያደርጋል። አስረኛ ጤናማ አመጋገብ። እንደ እንቁላል፣ ለውዝ እና አሳ ያሉ በፕሮቲን በባዮቲን የበለጸጉ ምግቦች መመገብ ከውስጥ ለሚመጣ እድገት ወሳኝ ነው። እነዚህ 10 ነጥቦች በቋሚነት ከተከበራችሁ በጥቂት ሳምንታት ውስጥ ሽፋሽፍታችሁ ሲረዝም ታያላችሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩን እያለን እዚህ ጋር ቪዲዮውን እንጨርሳለን።